ሰላም ውድ ዩቱብ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? በሌላ ቪዲዮ ደግሞ ተከስቼላችኋለሁ። ባለፈው ጸጉሬን አብረን የቆረጥነው ታስታውሳላችሁ። አብረን ቆረጥን፣ ቀለም ቀባን። አይ ቲንክ ከ2 ሳምንት በፊት እና ዛሬ ደግሞ ልተኩሰው ነው፣ ፓይስትራ ልሰራው ነው። እስቲ እናየዋለን። አያምርም? እንደወደድኩት ጸጉሬን ልነግራችሁ አልችልም። በነገራችሁ ላይ እንትን ስለሌለኝ ማድረቂያ የለኝም እና ማድረቂያ ስለሌለኝ እንዲደርቅልኝ ብዬ አበጥሬው ነው እንደዚህ የሆነው። ስቲል ከርሊ ቅድም ታጥቤው እንዳለ ማለት ነው። በቀርጽላችሁ እንዴት እንደሚያምር እንደነበረ ከርሉ ማለት ነው። እና አብራችሁኝ ሁኑ። አሁን ገና ከሻወር እንደወጣው ነው እንትን ልበለውና ይድረቅልኝ። እስከሚደርቅልኝ ድረስ ልንቀሳቀስና በደንብ ከደረቀ በኋላ እንተኩሰዋለን። እንደሚያምር ተስፋ አድርጋለሁ። አብረን የምናየው ይሆናል። አብራችሁን ቆዩ፣ የትም እንዳትሄዱ። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። ይመቻችሁ። መጥቻለሁ። እንግዲህ ጸጉሬ እንዲህ ሆኗል። አፍሮ ያምራላ ጸጉሬ እንዲህ ራሱ ባረጉ። እዚህ ሀገር ይፈሩኛል እንጂ ኤኒዌይ ድርቅ ብሏል። ትንሽ ቅባት አለኝ፣ አረግበታለሁ። ትንሽ ቅባት ሂት ፕሮቴክተር ምናምን አላደርግም፣ የለኝም፣ አርጌ አላቅም። እስቲ ወደፊት ላረግ ሞክራለሁ። አጭር ስለሆነች ብዙም ሰዓት አይፈጅብኝም ብዬ አስባለሁ። ሌትሲ ሰዓቱ ሄዷል፣ ግን ያው እስቲ እንተኩሰው እና ሰማምረው። ግላቭስ አለኝ እጄን እንዳያቃጥለኝ ማለት ነው ሲይዘው እንጂ ባዶውን ብሰራው ደስ ይለኛል፣ ግን እንዲህ ሳረግ እጄን ያቃጥለኝ። ባይዘው ያበደ ሽበት ነው ያለኝ። ይሄው ቀለም እንኳን ቢደረግበት ማለት ነው የማይለቅ ሽበት፣ ታማኝ ሽበት ብየዋለሁ። ብርሃን አዲስን እየሰማው ተመስጬ ማለት ነው ሳላሳያችሁ ይሄንን እንዴት እንደሰራሁት። ቆይ በዚህኛው በኩል እየሰራው አሳያችኋለሁ። እኔ ምላችሁ ብርሃን አዲስን ታውቁታላችሁ? እስቲ ዩቲዩብ ላይ እየፈለጋችሁ እዩት። እኔ ህይወቴን የቀየረልኝ ሰው ነው ማለት እችላለሁ። በጣም ብዙ ነገሮችን እንዳያደርጎኛልና በእናታችሁ እዩት። በጣም በቃ ጸዴ ሰው ነው እና ለምን እንደሆነ አላቅም። የሱ ውይይቶች ላይ ብዙ ጊዜ ሙስሊሞች ናቸው የሚመጡት ምናምን፣ ግን እኔ ውይይቶቹን ሳይ ምንም ከሃይማኖት ጋር የሚያገናኘው ነገር የለውም በብዛት ማለት ነው። አላቅም፣ በዲቴሉን አላቅም፣ ግን በቃ ለሁላችንም በቃ ሁላችንም መስማት ያለብን ሰው ነው ብዬ አስባለሁ። እንድንነቃ ማለት ነው። ከማን ያዘው ዋልጋም አለው፣ ግን በቃ ይሁት። እሺ ይሁት። አሁን እኔ እሱ ላይ ምስጥ ብዬ ይሄንን ስሰራ ሳላሳያችሁ
ይሄንን ላሳያችሁ በዚህ በኩል ያለውን። እሺ ዊሽ ሆፕ ፖሲቢሊቲ ያለው ነገር ነው። ተስፋ ማለት መሆን የሚያስችል የሆነ ሆፕ አለ። ምኞቶች የሆነ ሀብታም በቴሌቪዥን ሲያይ በቃ ትፈልገዋለህ፣ ግን ሪሊ እውነትህን ነው ስትብሽን ያስቡና የሆነ ነገር ተአምር እንዲፈጠር ምናልባት ሎ ኦፍ አትራክሽን የሚል ነገር አንስታለች። ከአላት ሞቲቬቲንግ ላይ መሰረት ማለት ትራም አካባቢ ወደ ህንዶች አካባቢ መሰረት ያደረገ ሆነ። ለምሳሌ አሁን ነገ ለምሳሌ በትንሹ አሁን ምንድነው ያቺን ጉዞ ብቻ ዴይ ኤንድ ናይት ማለፍ ነው። አሁን 100,000 ብር በጣም ፊል ያደርጋል። ልፋቴን ለመልፋት ማለት ነው። ለምንድነው ዶክተር መሆነው? ምን አይነት ሶ ማንትራ ቲንኪንግ መጀመሪያ የምትፈልለፍሻለሽ ነው። ብላክ ኤንድ ዋይት ነው፣ በጣም ይለያያል። ዊሽ እና ኢማጂኔሽን እንደከመይውላችሁ በዚህ በኩልና ኢማጂኔሽን ግን ሀሳብ ጋር የተገናኘ ካለን ማንነት ጋር የሚገናኝ ነው። ስለዚህ ይሁት በዚህ በኩልና በዚህ አንድ አይነት አይደል። አንደኛ ፀጉሬ ደረቅ ብሏል። ቀለሙ እኮ ነው ብስማ። አሁን ግን ደከመኝ እውነት። ሰዓቱም ሄዷል ልተኛ። ፀጉሬ ድርቅ አለ። በቃ ድርቅ ቀለሙ ቡፋላ በጣም ነገ ቅባት ቀብቻ ሳድሬ ምናምን ነገ ስሰራው ቆንጆ ይሆናል። አሳያችኋለሁ። ግን በዚህ በኩል ያለው ያምራል። ቢን በዚህ ያለው ግን አይ ዶንት ኖ ዋይ አልመጣም አለኝ። ኤኒዌይስ በቃ ነገ አሳያችኋለሁ። እሺ ነገ ቻውላችኋለሁ። አሁን ደከመኝ ልተኛ። ሁለተኛ ቀን የጸጉር ስራ ሂደት ሁኔታ ተነስቻለሁ ከእንቅልፌ። በጊዜ ለመነሳት ፈልጌ ነበረ፣ ግን ቢያንስ ከዚህ ከአንድ ሰዓት በፊት ምናምን ነበረ፣ ግን አልቻልኩም። ደከመኝ። ድክም ምን ያለኝ ጸጉሬ እንደዚሁ ክርችፍ እንዳለች ናት። ሰዓት የለኝም አሁን የምሰራበት ረጅም ሰዓት እንደሚሆን አደርገዋለሁ። እስቲ ሌትስ ሲ ይሄንን እዚህ ጋር አድርገውና እያወራኋችሁ ወይስ ማበጠር ስሙሙ ምን አሁን ላይ ምን ሪላይዝ እንዳደረኩ ታውቃላችሁ? ድሮ ፋዘር ቴሌቪዥን ምናምን እንዳና ይከለክል ነበርና በቃ ቴሌቪዥን ከዜና ከምናምን ውጭ ፊልም ምናምን ማየት በቃ ችግር ነበረ። ማየታችን እኮ አይቀርም፣ ግን በቃ አይቻልም። እሱ አይፈልግም እንድና አይፈልግም ነበርና በቃ በጣም ያናድዳይ ነበር። እንዴ ምንድነው ለምንድነው ፊልም የሚከለክለን ምናምን እያልኩ ማለት ነውና ፊልም ማየት ጥሩ አይደለም ምናምን ነገር እያልኩ ሳይሆን አሁን ላይ የገባኝ ነገር እነሱ አንደርስታንድ ያደረጉት የሰው ልጅ የሚያየውን ነገር በጣም ያስባል። በቃ የምናየውን ነገር የሆነ ቲክቶክ ነበር እንደውም አሁን ያለውበት ሁኔታ ብላ አንዴ ተዘምራለች፣ አንዴ ተዘፍናለች፣ አንዴ እንትና ግን ምን ሆና ነው ምናምን ላይ ስለ ቲክታከሮች ምናምን ማለት ነው። ከዛ ደግሞ ስለ ራሷ ታስባለች፣ ስለ ቤተሰቦቿ ምናምን ካያችሁት የምታስታውሱት ከሆነ የሆነ ትሬንድ የሆነ ቲክታክ ቪዲዮ ነበርና ለምን እንደዛ እንደሆነች ታውቃላችሁ? ምክንያቱም መዝሙርም ታያለች፣ ዘፈንም ታያለች፣ የኦርቶዶክሱንም የሁሉንም ነገር ታያለች ትንሽ ማለት ነው በቲክቶክ። ከዛ ደግሞ ስለ ቲክታከሮች ትሰማለች። ከዛ ደግሞ የራሷ ህይወት አለ። ስለዚህ አይምሮአችን ቢዚ ነው የሚሆነው በቃ እና ያየነውን ነገር በቃ ማሰባችን አይቀርም። አሁን እኔ ቲክታክ ስክሮል ማድረግ ትቻለሁኝ ትንሽ ጊዜ ማለት ነውና ቲክታክ ላይ እና በቃ ማየው የተወሰነ ነገር ረጅም ነገር ምናምን ዩቲዩብ ምናምን ነው ማየውና የሆነ ሰዓት ላይ እንትን ስል በቃ እንደ ድሮ ይሄ 30 ነገር ማሰቤ ምናምን ትቻለሁ።
ብዙ ነገር ድሮ በጣም ብዙ ነገር ነበር ማስበው በቃ ስለተለያየ ስለማይመለከተኝ እና አንዳንድ ጊዜ ልክ እያሰብኩኝ ብድግ ስል ልቅት ስል ማሰቤን እንዴ ምን አግብቶኝ ነው ብላለሁ እና እኔ ብቻ ነበርኩ የሚመስለኝ እንደዚህ ማስበው ግን አይደለም። አይምሮአችን እንደዚህ ነው ፕሮሰስ የሚያደርገው ያየነውን ነገርና ለምናየው ነገር በጣም ልንጠነቀቅ ይገባል። እና ከዛ በኋላ ፋዘር ትዝ አለኝ ማለት ነው። አልኩ እነሱ እውነታቸውን ነው እንደዛ በቃ ምናየውን ነገር የሚያግዱን እውነታቸውን ነበር። ምክንያቱም በምታዩት ነገር ያ ገብቷቸዋል ለማለት ያለው ማስረዳት ከበደኝ። ወይ ጉድ! ይሄ ጸጉር ምን እንደሚሆን ወይ አለቀው። በጣም ከረጀፈ በኢየሱስ ስም። This is not my hair። አሁን ምንም አማራጭ የለኝም መቆረጥ ድጋሚ ያለብኝ። ምክንያቱም አንደኛ እኔ በጣም መጣለው የነበረው ይሄ እንደዚህ ጫፉ ጋር ድርቅ የሚለው ነገር ነበረ። በቃ በጣም መስጣለኝ ይያዛል። ምንም ነገር ለማድረግ አይመችም። ደሴም ነው የሆነው አሁን መልሶ እና ችግሩ ቀለም ነው ማለት ነው። በቃ ቀለም በእርግጥ መጥፎ ነው እኮ ሲባል ብዙ ጊዜ ሰማለሁኝ ግን ብዙ ጊዜ አልተቀባውም ነበር ትቼ ነበር መቀባት። ግን ደግሞ አማረኝ። ግን በጣም ጉዳት እንዳለው ግን በቃ አየሁ እንዴ መልሶ ልክ እንደ ድሮ ጸጉሬ ጫፉ እንደዚህ ጨመደዳል በኢየሱስ። I don't know ምን እንደማረገው ጸጉሬን። አለሚቱ ቤት ሄደሽ በሌሊቱ እንትባለው ሴትዮ ሆኜ ልሄድ ነው መሰለኝ ዛሬ። ረብስማ የማሽን ድምጽ ነው የሚመስለው። እርግጠኛ ነሽ ይሄ ነገር ጸጉር ነው? ረሽም ነው። አይ ዶንት ኖ እንዴት እንደማደርገው ጌታ። ምን ሐሳብ አላችሁ? እንዴት ላደርገው? ላምባዳ ላድርግበት መሰለኝ። እንዴት ነው ያምራል እኮ ግን ይህ ነው ኤኒዌይስ ጸጉራችንን እንደዚህ አድርገን ሰርተናል። በቃ ተሰርቷል። ቻው ባይ። ይመቻችሁ።